ክርስቶስን ሰርጋችን ላይ መጥራት አለብን። አንዳንድ ሰው ሰርጉን በቤተክርስቲያን ባያረግ ደስ ይለዋል። ሰርግን ቤተክርስቲያን አለማድረግ ማለት ትርጉሙ ምን መሰላችሁ? እግዚአብሔር ሆይ ትልቁ የደስታ ቀኔ እንዳትመጣ አደራህን። ምክንያቱም በህይወት ትልቁ የደስታ ቀን መቼ ነው? የሰርግ ቀን። ደስ ያለኝ ቀን የመጨረሻው ቀን እንዳትመጣ ማለት ነው። በጣም ከባድ ነው። ስንጸልይ በሰማያት የምትኖር አባታችን ሆይ እንላለን። አባታችን ሰርጋችን ላይ ባይመጣ ደስ ይለናል? በህይወት የሌሉ እንደሆን እናዝናለን፣ በኖረውና እንላለን። ሙሽሮች ይረበሻሉ፣ ያለቅሳሉ። ከቤተክርስቲያን ውጭ ማግባት ማለት የሰርግ ቀን እግዚአብሔርን አባትና ለመጥራት ማለት ነው። ሰው ሙሽራ የሚወጣው ከቤቱ ነው። ታጅቦ እልል ተብሎ ከቤቱ ነው። የእግዚአብሔርን ቤት ስንጠራት ቤተ ክርስቲያን እንላት። ቤተ ክርስቲያን ማለት ምን ማለት? የክርስቲያኖች ቤት። ከቤት ያልወጣም የሰርግ ቀን ማለት ነው። ሌላ ቦታ ስናደርገው ከቤት ያልወጣም። ቤተ ክርስቲያንም ቤት ያደለችም። ከዚህ ሰውረን እግዚአብሔር